ያልተሳተፉበት ነገር የለም። ይሄ ሕፃን ልጅ በስለት ወልጄው የገዛ ቤቴን የሚያቃጥል ልጅ ወለድኩ እያሉ አደባባይ ነገሩ ነበር። ገርምሻ መተቋቋም እንጂ አይነጋገርም ስንዋጋ ደማቸው እኛ እንደዚህ ተሸክመናቸው ስናወጣ በላያችን ላይ እንደ ጎርፍ ይፈስ ነበር። ይሄ ነው የሀገር ፍቅር ስሜት ጥጉ። ጀማል ከዲር ከራጋ አልኩት ምን ሆኖ ሞተ? ታሞ ተቸግሮ ተርቦ ተጠምቶ። እዛ ጋ ግን እርሶ ፎከሩ አሉ። ጆሌ ጅባት ያበቱ ፈርደኑ ዶሎታ ኩተቱ ጆሌ ጅባት ያበቱ ፈርደ ቦሎ ያበቱ ፈርደ ቦካ ምናምን እያልኩ ሲፎክር ሲመጣ ጓደኞቼ ዳላይ የተሸከምኩበት ደረቴ ብሎኬት ተሸክሜ ልጄን ወተት ገዝቼለት ይገባ ነበር። የሸውራራም የሸፋፋም የአዋቂም ያላዋቂም እናት ናት ኢትዮጵያ። ፊታቸው ሰላምታ ሰጥቼ አንድ ነገር ሊሰጡኝ ሲሉ ሲያዩት ባዷቸውን ቦርሳቸውን ከፈቱና 100 ብር የዛን ጊዜ 100 ብር ያዙና ግጥም አድርጌ ሰጥቼ 100 ብሩን ተቀብዬ ወደ ኋላ ውሰደው በዛው ፂሚን ተስተካከልበት ቆጥ እየተቆሰና ዳቅ ጦርነቱ በምን ሆነ? ሳንጃ በሳንጃ ሳንጃ ለሳንጃ እንግዲህ ስትገነጥዩ አንድ ሁለቱን ካየ ደግሞ ሱማሌ ወደ ታች ጎትተው ግንባሬን እዚህ ጋር ስሙን የኔ አንበሳ የኔ መንግስትና አይኔ ምን እንድናረግልህ ትፈልጋለህ አሉ። እሺ ምንም አልኳቸው። ለገሰ ተፈራን የፈጠሩ ናቸው። እነ በዛብህ ጴጥሮስን የፈጠሩ እነ ባጫ ሁንዴን የፈጠሩ ናቸው። በእግራቸው እየሄዱ እግረኛ ሆኖ ያዋጉ ነበር። እግረኛ ስትደርሱ እናንተ የኢትዮጵያ ታሪክ ግልጽ አድርጎ ተገላልጦ መውጣት ያለው የሰው ልጅ እኮ እንደማገዶ የተማገደበት ጦርነት እኮ ብሎ እኮ ኢትዮጵያ እኮ እንደው አልጋ ሆና እኮ ዛሬ የተገኘች ይመስላል። አንዳንዱ ሲያወራ ቁጭ ብሎ ሻምዙን አጥቦ ከረባቱን አድርጎ ተረት ተነተነ። ህዝቡ ራሱ ወታደር ነበር በቃ ማለትሽ ነው። ሐረርጌ የሐረር ህዝብ የደረዷ ህዝብ ራስ ወታደር ወሪያ ማመቀለ ይሰን ይላል። ይሄ ማለት ይሰማሃል ወይ ማለት ነው። በሎዲ ገመው እዛ ላይ እዛው ላይ ገመው ሲባል ማዲያ ላይ ወድቆ ዘለለና ነዳጅ ጫን ቡዲ ላይ ወደቀ። የት ላይ ሆነው ነው እሱ አስተኳሹ? ፋዲስ ተራራ ላይ ሆኖ ሶፊት ተራራ ይባላል። አዱኛ ለሜቻ ይባላል። አሁን አርሲ ክፍለ ሀገር ውስጥ ሰውነት ሁሉ ተሰባብሮ ምን ብለው ደክሞ አርጂቶ እኔን የሰራኝ ሰው ፓራ ኮማንዶ ነው የአየር ወለድ ስታር ዊንግ ያለው 3ኛ ሻምበል ተላከልን። ሰውየውን ይዛችሁ መጣችሁ? ሰውየውን ከነነፍሱ ከነሬዲዮ እየቀጠቀጥን ነው ያመጣ ነው። እሳቸው ግን ምን አልመሰለ ምርኮኛ ከተማረከ በኋላ ጫፉ አይነካ ድምጽ መጓይቷል። እሳቸው አንደን ደማመጣ አንድም ለቅሶ ከዚህ ደቂቃ በኋላ እንዲሰማ አልፈልግም። የኢትዮጵያ የቁርጥ ቀን ልጆች ረፍት አድርገዋል። ሞቶ እነሱ አርፈዋል። ኢትዮጵያ የምታለቅሰው ይበቃናል። ከዛ በኋላ ስንቀብር በምንድን ነው ያው እንሞትላታለን ቀልደለን በሀገር ቀብሩ ላይ እኛ ቀብሩ ላይ ስንቀብራቸው በህይወታችን ውስጥ ጫማ ከእግራችን የምንፈታው ጫማው ሲያልቅና ስንቀይር እኮ ነው። ካልሲ ስንቀይር እኮ ይሄን ህይወት እኮ ነው ያሳለፍነው። ለክቡር ጀነራል ደምሴ ቡልቶ የምስራቅ ዕዝ ዋና አዛዥ በብረት ሰላም መጨረሻ አሁን ጓጉቼ ልክ ለልጆችሽ ልብስ ስትገዢ ለአመት በዓል ልብስ ስትገዛልን ድሮ እንዴት ነበር? ራስጌ ነበር የምናደርገው ጫማችን ልብሳችን። እንደዛ የጓጓሁለት የቀይ ባህር አንጡራ ሀብታችን አንጡራ መሬታችን ባለጋሪው ቶሎ ኔታው